ሰላም ውድ የድንቅ ዓለም ዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? በዛሬው ቪዲዮአችን በኢትዮጵያ ከሚገኙ ድንቅ ከተሞች መሃል አንዷ ስለሆነችውና በአንድ ወቅት ለ24 ሰዓት ብቻ የኢትዮጵያ ዋና ከተማ ስለነበረችው ጎሬ ልናስቃኛችሁ ወደድን። እናም ቪዲዮውን ላይክ እና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ እንድትተባበሩን እያልን እስከ ቪዲዮ መጨረሻ ድረስ እንድትከታተሉን እንጋብዛችኋለን። ጎሬ በ19ኛው ክፍለ ዘመን በራስ ተሰማ ናደው ቤተ መንግስት ዙሪያ ተመሰረተች። በጊዜ ሂደት ከባሮ ወንዝ አቅራቢያ በመሆኗና ከጋምቤላ ጋርም በነበራት የንግድ ግንኙነት ምክንያት ወደ አስፈላጊ የክልሉ ማዕከል አደገች። በተለይም በቡና ሻይና በሌሎች የግብርና ምርቶች ንግድ ታዋቂ ሆነች። በኢትዮጵያ ታሪክ ውስጥ ጉልህ ሚና ያላት ጎሬ በመጀመሪያዎቹ ዘመናት የውጭ ነጋዴዎችንና ዲፕሎማቶችን ተቀብላ የነበረች ሲሆን በኋላም የኢሉ አባቦር ክፍለ ሀገር ዋና ከተማ ሆና በደቡብ ምዕራብ ኢትዮጵያ አስፈላጊ የአስተዳደር ማዕከል መሆኗን አጠናክራለች። በተለይም በ1936 ዓ.ም የጣሊያን ወረራ ጊዜ ንጉሠ ነገሥት ኃይለ ሥላሴ መንግስታቸውን ሲያዛውሩ በጎሬ ለአንድ ቀን ቆይተው ስለሄዱ ከተማዋ ለአንድ ቀን የኢትዮጵያ ዋና ከተማ ሆነች ተብላ በታሪክ ትዘከራለች። ጎሬ በደቡብ ምዕራብ ኢትዮጵያ በኢሉ አባቦር ዞን ውስጥ የምትገኝ ታሪካዊ ከተማ ስትሆን ከባህር ጠለል በላይ በ6841 ጫማ ከፍታ ላይ ትገኛለች። በለምለም ኮረብታዎቿና ሸለቆዎቿ የምትታወቀው ጎሬ ንጹህና ቀዝቃዛ የከፍታ የአየር ንብረት አላት። አካባቢዋ በደን የተሸፈነች ስትሆን ሰፊ የሆነ የግብርና ሥራ ይስተዋልባታል። በተለይም በኦሮሚያ ክልል ውስጥ ትልቁን የሻይ ተክል እርሻ በመያዟ ታዋቂ ናት። የኢሉ አባቦሯ ጎሬ ከውብ ተፈጥሮዋና ታሪኳ ባሻገር ብዙ ታዋቂ የፖለቲካና የባህል ሰዎችን ያፈራች ከተማም ናት። ከነዚህም መካከል በአንድ ወቅት ከፍተኛ ኃላፊነት ቦታ ላይ የነበሩት ታዋቂ ፖለቲከኛ ኩማ ደመቅሳን እንዲሁም በኢትዮጵያ ቱሪዝም ዘርፍ ታውቀው የነበሩትንና ውቢት ኢትዮጵያ በሚለው ስም በሰፊው የታወቁትን ውቢት አመንሲሳን ይህች ከተማ አፍርታለች። ጎሬ በጣፋጭና ተፈጥሯዊ ማሯ ታዋቂ ስትሆን ከጥንት ዘመን ጀምሮም የመገናኛና የልማት አስፈላጊ ማዕከል ነበረች። እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የቴሌግራፍ ጣቢያም ነበራት። በ1960ዎቹ በዙሪያዋ የሻይ ተክል እርሻ ሙከራ የተጀመረ ሲሆን እነዚህም ሙከራዎች ተሳክተው ዛሬ ላይ በኢትዮጵያ ትልቁ የሆነውን የጉመሮ የሻይ እርሻን ጨምሮ ታላላቅ የተክል እርሻዎች እንዲፈጠሩ ምክንያት ሆነዋል። በተጨማሪም ጎሬ የራሷ አየር ማረፊያም አላት። በአጠቃላይ ጎሬ ሰፊ ታሪክን፣ የሀገር ባለውለታዎችን እንዲሁም የተፈጥሮ ውበትን ከምርታማ የእርሻ መሬት ጋር በማጣመር ልዩ መልክ ያላት ከተማ ናት።